አረብ ሀገር መሄድ እያሰባችሁ ያላችሁ እህቶች ወደ አረብ ሀገር ስትሄዱ ይዛችሁ መሄድ ያለባችሁ ነገራቶች አሉ። እነሱ ምንድናቸው የሚለውን በዚህ ቪዲዮ በዝርዝር እነግራችኋለሁ። አዲስ ከሆናችሁ ሰብስክራይብ እና ላይክ ማድረግ እንዳይረሳ፣ ስለ አረብ ሀገር ስለ ህይወት አስተማሪ ቪዲዮችን ስለምታገኙ። የመጀመሪያው ከኢትዮጵያ ስትወጡ ቢያንስ 3 እና 4 ቢጃማዎች ይዛችሁ ሂዱ። ለምን እንደዚህ እንዳልኩ ልንገራችሁ። አንዳንድ አሰሪዎች እዛ ቤት ገብታችሁ በወራችሁ አይደለም በ2 ወር ምንም አይነት ልብስ ላይገዙላችሁ ይችላሉ። ምናልባት ከዛ በፊት ወይም ከናንተ በፊት እዛ ቤት የሆነች ሰራተኛ ወይም ደግሞ የሆነች ረዳታቸው ከነበረች የእሷን ዩኒፎርም ለእናንተ ሊሰጧችሁ ይችላሉ። ወይም ደግሞ የሆኑ ልብሶችን የእነሱን ልብሶች የማይፈልጓቸውን ያጠራቀሙትን ሊሰጧችሁ ይችላሉ። ወይም ደግሞ ያመጣሽውን ልብስ ልበሺ የሆነ ቀን ወስጄ ሾፕ እስካደርግልሽ ሊሉሽ ይችላሉ። ስለዚህ አንቺ ከዚህ ምንም ሳትይዥ ከሄድሽ በዛ ሰዓት ግራ ስለምትጋቢ ቢያንስ 3 እና 4 ቢጃማዎች ቅያሪ መሆንሽን ይዘሽ መሄድ እንዳትረሽ። አንዳንድ ደላላዎች ምን ይላሉ? በደላላ የሄዱ ልጆች እኔ ስለነገሩኝም እኔም ስለማቅ ነው። እዛ ስትሄጂ ሴትዮዋ ትገዛልሻለች። ሁሉም አረቦች አይገዙም። ባይዞይ እዛ ቤት 2 ዓመት እና 3 ዓመት ተቀምጠሽ ራሱ ላይገዙልሽ ይችላሉ። አንድ ነገር እንደ እድልሽ ነው እና እንደ ሰዎቹ ነው። ስለዚህ ሆነም ቀረም 3 እና 4 ቢጃማ ይዘሽ ሂጂ። ሌላው የውስጥ ልብሶችን ይዘሽ ሂጂ። የውስጥ ልብሶች ማለት ታውቂያቸዋለሽ። እነሱን ይዘሽ ሂጂ በቻልሽው መጠን። ከዛ ባለፈ ሻምፖ፣ ኮንዲሽነር፣ ግሊሰሪ እንደገና ሎሽን፣ እነዚህ ነገሮች ይዘሽ ሂጂ። ሳታበዢ ቢያንስ ለ2 ወርና ለ3 ወር ልትጠቀሚያቸው የምትችያቸውን ነገሮች ይዘሽ ሂጂ። ሴትዮዋ እንኳን ባትገዛልሽ ምን ልቀባ ምን ላድርግ ብለሽ ግራ አትጋቢ። ያዝሽው ስላለ እሱን ትጠቀሚያለሽ። እኔ አንድ ማቃት ልጅ ነበረች። ከዚህ ስትሄድ ደላለው ምንም ይዘሽ አትሂጂ አላት። ከዛ እሷም እሱን አምና ሁሉንም ነገር ትታ ያላትን ነገር ሁሉ እርግፍ አድርጋ ትታ ሄዳ ትንሽዬ ልብስ ብቻ ይዛ ሄዳ እዛ ስትሄድ ሰዎቹ ምንም አልገዙላት። ከእሷ በፊት የነበረች ልጅ ዩኒፎርም ነበረ። ከዛ ደግሞ እንደዚህ የጣሏቸው ልብሶች ምናምን ነበረ ሰጧት። ስታይ ልብሶቹ ለእሷ አይሆኗትም ምናምን። ያን ዩኒፎርም ቀን እየለበሰች ማታ እያጠበች ነበረ ስትሰራ የቆየችው ለስንት ወራት በስንት መከራ ነው። ከዛ ደግሞ የሆኑ ዩኒፎርሞች ያመጡላት እና አንዳንድ አረቦች ጭራሽ ግድ የማይሰጣቸው አሉ። ስለ አንቺ መልበስ፣ ስለ አንቺ ሎሽን፣ ስለ አንቺ ሻምፖ፣ ስለ አንቺ ኮንዲሽነር ሄር የማይሰጣቸው። ስለዚህ ቢያንስ አንቺ በገንዘብሽ እንኳን ለመግዛት ሰርተሽ ገንዘብ እስክታገኚ ልትጠቀሚያቸው የምትችያቸውን ቁሳቁሶች የጠቀስኳቸውን ይዘሽ ሂጂ። አረብ ሀገር ላይ ያላችሁ ልጆች ደግሞ እናንተ እንደዚህ አይነት ነገር ገጥሟችሁ ከነበረ እስኪ ከስር ኮሜንት አድርጉ። እንደገና አረብ ሀገር የሚመጡ እህቶች ደግሞ ምን ይዘው ቢመጡ ይጠቅማችኋል ብላችሁ ታስባላችሁ? አመሰግናለሁ። አዲስ ከሆናችሁ ሰብስክራይብ፣ ላይክ ማድረግ እንዳይረሳ። ስለ አረብ ሀገር ስለ ህይወት አስተማሪ ቪዲዮ እንድታገኙ። መልካም ጊዜ